እግዚአብሔር ለኛ ያለው ፍቅር፣ እግዚአብሔር ላንተና ላንቺ ያለው ፍቅር። መጽሐፍ ቅዱስ የእግዚአብሔር ቃል በሮሜ መልእክት ምዕራፍ 5 ቁጥር 8 ላይ እንደዚህ ይላል፣ ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል የእግዚአብሔር ቃል ሲናገር። ከቁጥር 5 ጀምራችሁ እስከ 11 ስታነቡ እግዚአብሔር እኛን እንዴት እንደወደደ ጳውሎስ በዚህ ክፍል ላይ ይናገረናል። ደካሞች ሳለን፣ ኃጢአተኞች ሳለን፣ የእርሱ ጠላቶች ሆነን ሳለን እግዚአብሔር አንድያን ልጅን ኢየሱስ ክርስቶስን ሰጥቶ እንዲሁ ወዶናል። እግዚአብሔር ፍቅር ነው። እግዚአብሔር ስለ ኃጢአተኞች፣ ስለኛ፣ ስለ ደካሞች አንድያን ልጅ ኢየሱስ ክርስቶስን የሰጠ ለምንድን ነው ካላችሁ በእርሱ አምነን እንድንድን፣ በክርስቶስ አምነን እንድንድን፣ በእርሱ ስራ አምነን የዘላለምን ሕይወት እንድናገኝ ነው እግዚአብሔር አንድያን ልጅ የሰጠው። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ኢየሱስ ክርስቶስ ራሱ ሲናገር ለኒቆዲሞስ ሲናገር የመጣበትን ዓላማ ሲናገር ምንድነው ያለው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር ነው እንጂ እንዳይጠፋ እግዚአብሔር አንድያን ልጅ እስከሰጠ ድረስ ዓለሙን እንዲያወደዋልና ይላል። እግዚአብሔር አንድያ ልጅ ነው ያለው። ከብዙ ልጆች መካከል አይደለም አንዱን ልጅ የሰጠ። አንድያውን ልጅ የባህሪው ተካፋይ የሆነውን ኢየሱስ ክርስቶስን ለኛ ላከልን። እኛን ስለሚወደው ነው እግዚአብሔር አብ ኢየሱስ ክርስቶስን ወደዚህ ዓለም የላከ። ኢየሱስን መጥቶ መስቀል ላይ ሞተልን። በክርስቶስ ኢየሱስ መስቀል ሞት በኩል እኛ በደሙ በተደረገው ቤዛነት ከእግዚአብሔር ምሕረትን አገኘን፣ ይቅርታን አገኘን፣ በአብ ፊት የምንቆምበትን ድፍረትን አገኘን። ወገኖቼ እግዚአብሔር እኛን ይወደናል። በምንም ኃጢአት ውስጥ ብንሆንም እንኳ እግዚአብሔር ኢየሱስ ክርስቶስን የሰጣ በእርሱ አምነን እንድንድን ነው። ስለዚህ እግዚአብሔር ፍቅር ስለሆነ ይህን ፍቅር የሆነን እግዚአብሔርን አምናችሁ ይህን ፍቅር የሆነን እግዚአብሔርን ተጠግታችሁ የዘላለምን ሕይወት የምታገኙበት መንገድ ኢየሱስ ክርስቶስ ብቻ ነው። እግዚአብሔር አንተን ይወዳል። እግዚአብሔር አንቺን ይወዳል። ሰውን የሚወደው ምክንያት አግኝቶ ነው የሚወደው። አያችሁ፣ ሰውን ሲወድ የሆነ ምክንያት ሲኖር ሚስብ ነገር ሲኖር ነው ሰውን የሚወደው። እግዚአብሔር ግን እኛን የወደደ ኃጢአተኞች ሳለን፣ በዚህ ክፍል ላይ ማንበብ ትችላላችሁ። ገና ኃጢአተኞች ሳለን፣ በደለኞች ሳለን፣ ጠላቶች ሳለን። ጠላት እንዴት ይወደዳል? እኛው እኮ የእግዚአብሔር ጠላቶች ነን። ለምን ካላችሁ አሁን ለእግዚአብሔር በማይታዘዙ ላይ ለሚሰራው አለቃት እንገዛ ነበር። ያን የዲያብሎስን ፍቃድ በማድረጋችን ምክንያት እግዚአብሔር በዛ መንገድ ሂዱ ስለን በሌላ መንገድ እንሄድ ነበር። እግዚአብሔር ግን በምህረቱ ባለጠጋ ስለሆነ ክርስቶስን ሰጠን፣ በክርስቶስ ደግሞ ሕይወቱን ሰጠን። እግዚአብሔር ፍቅር ነው ወገኖቼ። እግዚአብሔር ፍቅር ነው የምንለው ቃል ቋንቋ አጥተን ነው እንጂ መግለጽ አንችልም። በኮልታፋ አንደበታችን ስለ እግዚአብሔር ፍቅር ልናስረዳው አንችልም። እግዚአብሔር ፍቅር ነው። ከምናወራው በላይ ፍቅር ነው። ከምንተርከው በላይ እግዚአብሔር ፍቅር ነው። ኮሜንት ላይ ሁላችሁም እግዚአብሔር ፍቅር ነው በሉት እስከ። እግዚአብሔርን እናንተን የወደደ ልጁን ሰጥቶ አንድያን ልጁን ሰጥቶ አንድያ ልጅ መጥቶ ደግሞ መስቀል ላይ ስለኛ ኃጢአት፣ ስለኛ በደል፣ ስለኛ መተላለፍ ብሎ መስቀል ላይ ተንጠላጠለ። መስቀል ላይ ተቸገረ። መስቀል ላይ ተሰቃየ። ለምን ተሰቃየ? እግዚአብሔር የሁላችንንም በደል በእርሱ ላይ አኖረ ነው የሚለው መጽሐፍ ቅዱስ ሲናገር። ኢየሱስ ክርስቶስን እንዲያሰቃየ የኛ በደል ነው፣ ስለኛ በደል ነው የሞተው። ኢየሱስ ክርስቶስ ስሞት እግዚአብሔር የራሱን ፍቅር እያስረዳን። እግዚአብሔር ይወደናል። ስለዚህ ወደሚወደው ወደ እግዚአብሔር ተጠግታችሁ በክርስቶስ አምናችሁ፣ በክርስቶስ ያላመናችሁ በክርስቶስ አምናችሁ ይህን የዘላለም ሕይወት አገኙ። ስለሰማችሁ አመሰግናለሁ። ከወደዳችሁ ደግሞ ለሌሎች ሼር ማድረጉን እንዳትረሱ። የጌታ ሰላም ከእናንተ ጋር ይሁን።